አሰላሙ አለይኩም ወራህመቱላህ። ለቻናሉ አዲስ ለሆናችሁ በሙሉ ሰብስክራይብ በማድረግ የቻናሉን ቤተሰብ እንድትሆኑ በአክብሮት ጋብዛለን። የአቡበክር ረዲየላሁ ዐንሁ ስም ሲነሳ ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ እንዲህ ይሉ ነበር፣ አቡበክር ልዑላችን ነው፣ የእኛን ልዑልም ነፃ አውጥቶናል። ይህ ሰው እንዲህ አይነቱን የሙገሳ ቃል ሲሰማ ግንባሩን ደፋ፣ አይኑን ገርበብ በማድረግ እኔ ትናንት ባሪያ የነበርኩ የሐበሻ ሰው ነኝ ይል ነበር። ሙሉ ስሙ ቢላል ኢብኑ ረባህ ነው። በየትኛውም ጊዜና ቦታ ከሚገኙ ሙስሊሞች መካከል ቢያንስ ከአስሩ ሰባቱ ቢላልን ያውቁታል። ስሙን፣ ዝናውን፣ ሚናውን በሚገባ ያወሱታል። በቢሊዮን የሚቆጠሩ ሙስሊሞች አቡበክርንና ዑመርን እንደሚያውቁ ሁሉ የቢላልም ስም እንግዳ አይሆንባቸውም። ሕፃናትን ቢላል ማን ነው ብለህ ብትጠይቅ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሙአዚን ነው ይልሃል። አሳዳሪው በጋለ ድንጋይ ላይ በማስተኛት ሲያሰቃየው ወደ ጥንት እምነቱ ከመመለስ ይልቅ አሐዱን አሐድ በማለት ጽናቱን የገለጠ ሰው ነው ታላቁ ቢላል። ይህ ሁሉ ታላቅ ዝናና ዕውቅና ያተረፈው ቢላል ኢስላምን ከመቀበሉ በፊት በሕዝቡ ዘንድ ከእንስሳ ተለይቶ የማይታይና የተናቀ ባሪያ መሆኑን ማስታወስ ያሻል። ይህ ሰው ኢስላምን ባይቀበል ኖሮ የአሳዳሪውን ግመል ከመጠበቅ ሌላ የሕይወት ሚና የማይኖረው፣ ከሞት በኋላ ቀርቶ በሕይወት ዘመኑ አስታዋሽ አካል የሌለው ተራ ፍጡር ሆኖ በቀረ ነበር። ነገር ግን በእውነተኛ ኢማን በመጠመቁ ታታሪና ቀናኢ በመሆኑ የገባበት ሃይማኖትም እጅግ ታላቅ በመሆኑ ቢላል ኢስላም ከሚያወሳቸው ድንቅ ሰዎች መካከል በመጀመሪያ ምዕራፍ ተጠቃሽ ለመሆን በቅቷል። እንደውም ከፍተኛ የታሪክ ሰዎች የቢላልን ያህል ትውስታ አልተቸሩም። የቆዳው መጥቆር፣ የሙያውና የዘሩ ዕውቅ ያለመሆን፣ በሰዎች ዘንድም ትናንት ነፃ የወጣ ባሪያ መሆኑ ቢታወቅም ኢስላምን ከመረጠ በኋላ ወደ ከፍተኛ ደረጃና ማዕረግ ለመሸጋገር አላገደው። ከቁረይሽ ነገድ ውስጥ በታላቅነታቸው የሚታወቁና ኢስላምን የተቀበሉ ግለሰቦች ሲመኙት የነበረውን የነቢዩ ዓለይሂ ሰላቱ ወሰላም ሙአዚን የመሆን ዕድልም ቢላል ማግኘቱ የሚደንቅ ነው። የቢላል እናት ጥቁር ሐበሻ ናት። የአላህ ውሳኔ ሆነና የበኒ ጁማህ ጎሳ አባል ለሆነ ሰው በባርነት ተመዘገበ። እናቱም የዚሁ ጎሳ አባላት ባሪያ ነበረች። ዛሬ አንዳች መብት የሌለውና ለነገም አንዳችም ተስፋ የሌለው ተራ ባሪያ ነበር ቢላል። የሙሐመድ ዓለይሂ ሰላቱ ወሰላም ዜና ከቢላል ጆሮ መግባት ጀመረ። የመካ ሰዎች በትኩስ ወሬነት የሚያነጋግሩት ሙሐመድ ዓለይሂ ሰላቱ ወሰላም ነቢይ ነኝ ብሎ የመነሳቱን ጉዳይ ነበር። አሳዳሪውና እንግዶቹም በዚሁ ርዕስ ጉዳይ ላይ ሲወያዩ ይሰማል። በተለይ ኡመያ ኢብኑ ኸለፍ የተባለው አሳዳሪው ተንኮል የተሞላበት ውይይትና ምክክር ከጥቂት ሰዎችና ከበርካታ እንግዶች ጋር ሲነጋገር አድምጦታል። የቢላል ጆሮ ተሰብሳቢዎቹ ከሚናገሩት የጥላቻ ንግግር ውስጥ ሙሐመድ ዓለይሂ ሰላቱ ወሰላም ስለተነሱበት ዓላማና ምን እያሉ እንደሚያስተምሩ ሊቀነጭብ ቻለ። አዲስ የመጣው ሃይማኖት ለአካባቢው እንግዳና ስር ነቀል ለውጥ ለማምጣት ያለመ፣ ሙሐመድም ዓለይሂ ሰላቱ ወሰላም ምንም እንኳን ነቢይ ነኝ ብለው በመናገራቸው ተቃውሞ የገጠማቸው ቢሆንም ታማኝ፣ እውነተኛና በስነ ምግባር የታነጹ መሆናቸውን ከጠላቶቻቸው ቁንጮች አንደበት አድምጧል። ሙሐመድ ዓለይሂ ሰላቱ ወሰላም አንድም ቀን ዋሽቶ አያውቅም።
የአእምሮም ዘገምተኛም ሆነ እብድ አልነበረም። ዛሬ ግን እኛ እርሱን በእነኚህ ነገሮች መጥራት ይኖርብናል። ወደ እርሱ የሚጎርፉትን ሰዎች መግታት የምንችለው በዚህ መንገድ ነው በማለት ሲዶልቱ ታዝቧቸዋል። ሙሐመድን ዓለይሂ ሰላቱ ወሰላም የሚቃወሙት በቅድሚያ የአባቶቻቸውን ሃይማኖት ቀጣይነት ለማረጋገጥ ሲሆን፣ በሁለተኛ ደረጃ ደግሞ የቁረይሽ ጎሳ የበላይነት እንዳይከስም ማድረግም ነው። ቁረይሽ በመላው አረብ ለጣዖታዊው እምነት ማዕከል በሆነችው በመካ የሚገኝ ነገድ በመሆኑ ተፈሪነቱና ከበርቴው የላቀ ነበር። ከዕለታት አንድ ቀን ቢላል ኢብኑ ረባህ የኢማን ብርሃን ፈነጠቀበት። ምርጫውን ይፋ ማድረግ እንዳለበት ወሰነ። ወደ ነቢዩ ዓለይሂ ሰላቱ ወሰላም በመሄድ ለኢስላም እጁን መስጠቱ ይፋ አደረገ። የቢላል መስለም በመካ ምድር ተሰማ። የበኒ ጁማሓ መሪዎች በቁጣ ተወጠሩ። በተለይ አሳዳሪው ኡመያ ኢብኑ ኸለፍ ሐበሻዊው ባሪያው መስለሙን እንደ ታላቅ ነውርና ንቀት ቆጥሮታል። ለዚህም እንዲህ አለ፣ ይህ ኮብላይ ባሪያ በመስለሙ ፀሐይ ተመልሳ የምትጠልቅ አይመስለኝም ሲል ቁጭቱን ገለጸ። ቢላል ግን ለኢስላም ብቻ ሳይሆን ለመላው የሰው ዘር የሚያኮራ አቋም ከመውሰድ ወደ ኋላ አላለም። አላህ ሱብሓነሁ ወተዓላ የአንድ ሰው የቆዳ ቀለም መጥቆር ከፍተኛውን የኢማን ደረጃ ከማግኘት የሚያግደው እንደማይሆን በቢላል ተምሳሌት አስተምሯል። ቢላል ለዘመኑ ሰዎችና ከእርሱ በኋላ ለመጣው ትውልድ እንዲሁም እምነት ለሚያገሩትም ሆነ ለማያገሩት ወገኖች ያስተማረው ትምህርት ቢኖር የህሊና ነጻነትና ሉዓላዊነት ምድርን የሞላ ንዋይም ሆነ አሰቃቂ ቅጣት ሊበግረው እንደማይችል ነው። ቢላል እርቃኑን በግለታማው አሸዋማ መሬት ላይ እንዲንከባለልና ቋጥኝ ድንጋይም ደረቱ ላይ እንዲጫን ተደርጓል። ግን እምነቱን ሊቀይር አልፈቀደም። በተከታታይና በተደጋጋሚ ኢሰብአዊነት ድርጊት ተፈጽሞበታል። የቁረይሽ ሹማምንት አንድን ባሪያ ሊያሳምኑና ወደ ቀድሞ እምነቱ ሊመልሱት ባለመቻላቸው ቁጭትና ሀፍረት ስለተሰማቸው ክብራቸውን ለመጠበቅ ሲሉ ቢላል ቢያንስ ስለ አማልክቶቹ ጥቂት በጎ ነገር እንዲናገር ጠይቀውት አሻፈረኝ አለ። ሕይወቱን ከስቃይ ምናልባትም ከሞት ለማዳን አማልክታቸውን ከልቡ እንኳን ባይሆን ማመስገን በቂ ነበር። ታላቁ ቢላል ግን ከስጋዊ ህመም መንፈሳዊ የበላይነትን በመምረጡ ለጠላቶቹ ጥያቄ ምላሽ ለመስጠት ፈቃደኛ አልሆነም። ይልቁን በተደጋጋሚ አሐዱን አሐድ በማለት የመለኮትን አንድነት ያውጅ ነበር። ላትና ዑዛ የተሰኙ ጣዖታትን እንዲያወሳ ያለ መታከት ይጠይቁታል። መልሱ ግን አሐዱን አሐድ ነበር። እኛ የምንለውን ደግመህ በል በማለት ይገርፉታል። በምጸታዊ ቃልም እናንተ የምትሉትን ለመናገር ምላሴ አይችልም ይላችኋል። ላትና ዑዛ ጌታዎች ናቸው ካልክ አንተንም እምነትህም እንተዋቸዋለን። በእርግጥ እኛ ራሳችን ስቃይ ተቀባዮች ይሆን ይመስል አንተን በማሰቃየት ደክመናል ይሉታል። ጭንቅላቱን በመነቅነቅ አሐዱን አሐድ የሚል ምላሽ ከመስጠት ባሻገር እጅ አልሰጠም ቢላል። ቁረይሾች ተስፋ አልቆረጡም። እናሰቃየው፣ እርሱ የኛ ወገን ነው፣ እናቱም የኛው ድንገጡር ነች። በመስለሙ እኛን የቁረይሽ መዘባበቻ አያደርገንም አሉ። ቢላል ግን ለተንኮላቸው አልተንበረከከም። አሐዱን አሐድ በማለት የአላህን አሃዳዊነት ገለጸላቸው። ቁረይሾች ቢላልን ነፍሱን እስኪስት ድረስ ደበደቡት። አቡበክር ረዲየላሁ ዐንሁ ቢላል ከሚሰቃይበት ቦታ ደረሱ። ደብዳቤዎቹንም ወቀሷቸው። አንድ ሰው አምላኬ አላህ ነው በማለቱ ብቻ ልትገድሉት ትሻላችሁን?
አሉ። ከዚያም ኡመያ ኢብኑ ኸለፍን ቢላልን ከገዛህበት ዋጋ ጨምሬ እከፍልሃለሁ ልቀቅ አሉት። ኡመያ በቢላል ተስፋ የቆረጠ በመሆኑ ከሚገለው ገንዘብ ቢያገኝበት የተሻለ መሆኑ ተሰማው። በአቡበክር ረዲየላሁ ዐንሁ ጥያቄ ከልብ ተደስቷል። አቡበክር ረዲየላሁ ዐንሁ ቢላልን ከገዙት በኋላ ነፃነቱን አወጁለት። አቡበክር ስዲቅ ረዲየላሁ ዐንሁ ቢላልን ተረክበው ሊሄዱ ሲሉ ኡመያ እንዲህ በማለት ተሳለቀ። በላትና ዑዛ እምላለሁ በአንድ ወቄት ወርቅ ካልሆነ አልገዛህም ብትለኝ እንኳን እሸጥልህ ነበር። አቡበክርም ረዲየላሁ ዐንሁ በአላህ ስም እምላለሁ በመቶ ወቄት ወርቅ ካልሆነ አልሸጥልህም ብትለኝ ኖሮ የጠየቅከውን እከፍልህ ነበር አሉት። አቡበክር ረዲየላሁ ዐንሁ ቢላልን ወደ መልእክተኛው ዐለይሂ ሰላቱ ወሰላም በመውሰድ ነፃ መውጣቱን አበሰሯቸው። ትልቅ ደስታ ሆነ። ነቢዩ ሙሐመድ ዐለይሂ ሰላቱ ወሰላም ወደ መዲና ከተሰደዱ በኋላ አዛን ማሰማት አስፈላጊ ሆኖ በተገኘበት ወቅት ይህን ተግባር እንዲፈጽም አንድ ሰው መምረጥ የግድ ሆነ። የዘር አድሎ የማያውቀው ኢስላም ቢላልን በሙአዚንነት መረጠ። በሙስሊሞችና በቁረይሽ መካከል የነበረው ቅራኔ ወደ ወታደራዊ ፍጥጫ ተቀየረ። የቁረይሽ ሰራዊት ወደ መዲና ተመመ። በርካታ የቁረይሽ ሹማምንትም በጦርነቱ ተሳታፊ ለመሆን በሙሉ ልብ ተነስተዋል። ቢላል ላይ ኢሰብአዊ ድርጊት ሲፈጽም የነበረው ኡመያ ኢብኑ ኸለፍ ግን ከሀገሩ ለመውጣት ባለመፈለጉ ምክንያት ፈጥሮ ለመቅረት አስቦ ነበር። ጓደኛውና በቢላል ላይ እኩይ ድርጊት እንዲፈጽም ሲያበረታታው የነበረው ዑቅበት ኢብኑ አቢ ሙዓይጥ የኡመያን በጦርነቱ ተሳታፊ ያለመሆን ሰማ። ሴቶች ጭስ የሚሞቁበት ሸክላ በመውሰድም ወዳጆቹ በተሰበሰቡበት እንዲህ አለው፣ የዓሊይ አባት ሆይ በዚህ ሸክላ ጭስ ሙቅበት፣ አንተ ሴት ነህ አለው። ኡመያ የሐፍረት ማቅ መልበሱ ስለተሰማው አንተንም ሆነ ይዘህ የመጣኸውን ነገር አላህ ያጥፋችሁ በማለት ብስጭቱን ከገለጸ በኋላ ወደ ጦር ሜዳ ለመዝመት ዝግጅት ጀመረ።